ሰው ማለት ራሱን ነው። ሰው ማለት ይሄ ወቅቱ የሚፈልገውን ነገር መሆን አይደለም፣ መነጠል ነው። ሰው ማለት ለሚያደርገው ድርጊት ሙሉ ኃላፊነት መውሰድ መቻል ነው። በመንጋ ላደረግነው በደቦ ላደረግነው ነገር ማን ነው ኃላፊነት የሚወስደው? መነጠልን እንለማመደው። እንዴት እንነጠል ከተባለ በዚህች እንትን ስለማይሆን ሰው ምንድነው የምትለዋን ብቻ እንደ ጋራ እንደ ጎረቤት ነው መሆን ያለብኝ። እንዴት ብዬ ነጠላለሁ? ያለው ሪያሊቲ ይሄ ነው የሚል ጉዳይ ስለሚነሳ ግን ቢያንስ ሲስተም ውስጥም ሆነን እዛው ህመሙ ላይ ሆነንም ግን በማሰብ መነጠል እንችላለን። at least let's think of ካልሆነ ግን ምን ይሆናል መሰለሽ? decadence of society ይመጣል። የማህበረሰብ መውደቅ፣ ያ መውደቅ በመንጋ በማናቅ ምናረገው ነገር ሳናቅ የምንሞት እንሆናለን። ለምሳሌ ፌስቡክ ማለት ሳይንሳዊ ሀሜት እንደማለት ነው። by enemies ማንም ሰው ሀሜት አንቺ በሌለበት ስላንቺ ማውራት ነው። ፌስቡክ ላይ ሰው የሌለበት አንድ ታዋቂ አርቲስት whatsoever ልሳደብ ይችላል፣ ላማ ይችላል። ከዛስ ወዲያኛው ግሩፕ የሚፈጥረው ምንድነው? እንዴት ስሜታዊነት ሳያጣራ እንዴት አጸፋ። ስለዚህ እውቀት የሐሳባዊ የማሰብ ነገር አይደለም የሚኖረው፣ የእልህ የሰጣ ገባ። ስለዚህ አይዋጣልን አይነት ነገር ይሆናል። ይሄ ኢሞሽናል ጄነሬሽን የስሜታዊ የሆነ ትውልድ ከስቷል። 2005 በፈረንጆቹ ነው የጀመረው ይሄ ስማርት ፎን ዘመን። በቃ ሶሳይቲ ማህበረሰቡ ወጣቱ ሆኖ ያን ስለሚል ስሜታዊ ነው። ስለዚህ ባለፉት 20 ዓመታት የሰዎች የደስታ ቁጥር በጣም ቀንሷል፣ ንዴት በጣም ጨምሯል፣ አድማጭነት ራሱ ይሄ ረስም ያለ ሰዓት ሞቷል። ለምን? ስሜታዊ ስለሆነ ኢንተርቴይን ላድርግ የሚለው መንፈስ አለ። ይሄ ሴታፕ በዚህ ውስጥ የተቃኘ ስሜታዊ የሚሆን ቶሎ በቃ የሆነ ነገር የሚፈልግ ሰው ላይ መንጋነት ቀላል ነው።